እናንተ ስሙኝማ ማለት ነው። ዛሬ እኔ ለ5 ደቂቃ ነው ለ5 ደቂቃ ማለት ነው። ለ5 ደቂቃ ውጭ ላይ ብወጣ እንዴት እንደቀለጡ ማለት ነው። እንዲህ እንደ ሻማ ነው የቀለጥኩት። አያችሁት? እንዲህ እንደ ሻማ ማለት ነው። እግዚአብሔርን ውጭ ላይ የምትሰሩ ልጆች መድኃኒዓለምን ጎበዞች ናቸው በጣም ማለት ነው። ልብስ አጥቤ ማለት ነው። ልብስ አጥቤ ውጭ ልክ ላሰጣ ሲሄድ ማለት ነው። ለ5 ደቂቃ ማለት ነው። አስቡ፣ ለ5 ደቂቃ እኔ እንደዚህ የቀለጡ እናንተ ውጭ ላይ ለምትሰሩ ሰዎች እግዚአብሔርን በጣም 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 የኔ ጀግኖች ናቸው። መድኃኒዓለምን በጣም ጀግኖች ናቸው ማለት ነው። ክርስቶስን እመብርሃንም በጣም ጀግኖች ናቸው። አስቡ፣ እኔ ለ5 ደቂቃ በቃ ይሄን ማታወት ራስርሼ ነው የመጣሁት ማለት ነው። መድኃኒዓለምን ራስርሼ ማለት ነው። እኔ በጣም ነው የማደንቃቸው። መድዬን በርቱ። አስቡት እንጂ እኔ እንደዚህ ለ5 ደቂቃ እንዲህ ላቤ ራሱን በራሱ ጭፍ ስትል የመጣው እናንተ አስቡ። 3 ሰዓት 4 ሰዓት 5 ሰዓት ቆማችሁ ስትሰሩ ማለት ነው። እግዚአብሔርን በጣም የኔ ጎበዞች የኔ ጀግኖች በጣም አድናቂያቸው ነኝ። መድኃኒዓለም ብርታትን ይስጣችሁ፣ ክርስቶስን ብርታትን ይስጣችሁ። በርቱልኝ።